አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ውድና የተከበራችሁ እህት ወንድሞቼ በያላችሁበት የአላህ ሰላም ዝነት ጥበቃው ይሆንላችሁ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። አልሐምዱሊላሂ አለዚ አንዘለል ሐቀ ቢልበያን ወአውደሐ ሰቢለል አንቢያኢ ሊልአናም ወሰላቱ ወሰላሙ ዐላ ኻቲሚል ሙርሰሊን ሙሐመድን ወዐለል መሲሕ ዒሳ ብን መርየም ወበዕዱ። ውድ ወገኖቼ ዛሬ የምንወያየው ታላቅ ሊቅ ኢብኑ ተይሚያ አልጀዋቡ ሰሒሕ ሊመን በደለ ዲን አልመሲሕ በተሰኘው ድንቅና መድረክ አንቀጥቀጥ መጽሐፋቸው ላይ ካበረከቱት መሰረታዊ እውነት መነሻ በማድረግ ይሆናል። ዛሬ የምንፈትሸው ታላቅ እውነት የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይነት አጽናፍ ዓለማዊነት ወይም ለዓለም ሁሉ መላክ የሚለው ይሆናል። ብዙ የክርስትና ተከራካሪዎች በውይይት መድረኮች ላይ ሲያጋጣቸው ሙሐመድ የተላከው ለአረብ መሃይማን ብቻ ነው፣ ለኛ ለክርስቲያኖች አይሰራም የሚል በጣም ደካማና ራሱ የማይከላከል መከላከያ ሲያቀርቡ ይታያል። ነገር ግን ይሄ የፈጠራ ወሬ ከቁርአንም ከመጽሐፍ ቅዱስም መሰረታዊ ማስረጃዎች ጋር ግንባር ለግንባር ይጋጫል። የቁርአን ማስረጃ በቅድሚያ እንይ። አላህ በቁርአኑ በሱረቱ ሰብዕ አንቀጽ 28 ላይ እንዲህ ይለናል፣ ወማ አርሰልናከ ኢላ ካፈተን ሊናሲ በሺረን ወነዚራ፣ ለሰዎችም ሁሉ ካፈተን ሊናስ አብሳሪና አስፈራሪ አድርገን እንጂ አላክንህም። በሱረቱል አንቢያ ቁጥር 107 ላይ ደግሞ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ሙሐመድ ሆይ ለዓለማት ሊልዓለሚን እዝነት አድርገን እንጂ አላክንህም ይላል። ይህ ጥቅስ አረብ ብቻ አይልም፣ አይሁድ፣ ክርስቲያንና የዓለምን ሕዝብ በሙሉ የሚያጠቃልል መለኮታዊ አዋጅ ነው። የመጽሐፍ ቅዱስስ ማስረጃ ምን ይላል? የሚገርመው መሲሑ ኢየሱስ ዓለይሂ ሰላም ራሱ ከእርሱ በኋላ ስለሚመጣውና ዓለምን ስለሚመራው ታላቅ መሪ አስቀድሞ በግልጽ ተንብየዋል። በዮሐንስ ወንጌል ምዕራፍ 14 ቁጥር 13 ላይ እንዲህ ይላል፣ እኔ አብን እለምነዋለሁ እርሱም ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ ጰራቅሊጦስ ይሰጣችኋል። ይህ አልበቃ ብሎ በዮሐንስ ምዕራፍ 16 ቁጥር 13 ላይ ፍንትው አድርጎታል። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። እርሱ የሚናገረው የሰማውን እንጂ የራሱን ስላልሆነ እርሱ ወደፊት የሚሆኑትን ነገሮች ይነግራችኋል ይለናል ማለት ነው። ሊቅ ሼኽ አልዓላማ ኢብኑ ተይሚያ በደመቀ ብዕራቸው እንዳረጋገጡት ይህ ከራሱ ሳይሆን ከአላህ የሚወርድለትን ዋሕይ ራእይ ብቻ የሚናገረውን ሕጉና ሸሪዓው እስከ ዕለተ ቅያማ ለዘላለም የሚኖረውን ታላቁን ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም አሕመድን የሚያመለክት ግልጽ ትንቢት ነው ይለናል ማለት ነው። አሁን ጥያቄን ፊት ለፊት ለክርስቲያን ወገኖቼ ሰነዝራለሁ። ኢየሱስ በገዛ አንደበቱ ወደ እውነቱ ሁሉ የሚመራችሁና ለዘላለም የሚኖር ሌላ መሪ ይመጣል እያለ እናንተ ግን ከኢየሱስ በኋላ የመጣውን ጣዖታትን ሰባብሮ በቢሊዮን የሚቆጠሩ ሕዝብን ወደ አምላክ ፍጹም አንድነት ተውሂድ የመራውን የነቢዩ መሐመድ ጥሪ ለአረብ ብቻ ነው ብላችሁ በምን ሚዛን ትገፋላችሁ? የኢየሱስን ትንቢት እያመናችሁ ፍጻሜውን መካድ ራሱን መቃረን አይደለምን? እውነቱ ፍንትው ብሎ ወጥቷል። የነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ጥሪ ለዓለም ሁሉ የተላከ ጨለማን የሚገፍ ዘላለማዊ ብርሃን ነው። ወደ መጀመሪያውና ወደ ነቢያት ሁሉ እውነተኛ ሃይማኖት እንመለስ። ይህንን ቪዲዮ ከወደዳችሁትና እውነትነቱ ከተመቻችሁ አሁኑኑ ላይክና ሼር በማድረግ ለሌሎች እንዲደርስ አድርጉ። አዳዲስ ቪዲዮዎች በፍጥነት እንዲደርሳችሁ ገጹን ፎሎው ማድረግ እንዳትረሱ። በተነሱት ነጥቦች ላይ ያላችሁን ማንኛውም ሐሳብ፣ አስተያየት ወይም ጥያቄ ኮሜንት ላይ አስቀምጡልኝ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።